ኢትዮጵያ የባህር በር የምትጠይቅበት ምንም ህጋዊ መሰረት የላትም የሚሉ ደግሞ አሉ። ሻዕቢያውያን እንዳይመስሏችሁ ኢትዮጵያ ያበቀለቻቸው ጉዶች ናቸው። ሻዕቢያዎች ሰሞኑን እነዚህ ኢትዮጵያዊ ባንዳዎችና ዕውቀት አጠሮች የዘባረቁትን የክህደትና ያላዋቂነት ትንተና እየተቀባበሉት ይገኛሉ። እናመሰግናችኋለን፣ እናከብራችኋለን በማለትም ምስጋናና ውደሳ እያቀረቡላቸው ነው። ከነዚህ ውስጥ ራሷን የሁሉም ነገር አዋቂ አድርጋ በሁሉም ጉዳዮች ውስጥ ገብቼ ካልፈተፈትኩ የምትለው አስቴር በዳኔ አንዷ ነች። እና ህጋዊ ያልሆነ ነገር ነው በዚህ ሰዓት ኢትዮጵያ የግድ የባህር በር ሊኖራት ይገባል ብሎ ማሰብ ህጋዊ አይደለም። ፕሮፌሽናል አይደሉም፣ ባህላዊ ናቸው። ፕሮፌሽናል ጀነራል ጦርነትን ተንትኖ ግብ አስቀምጦ አሸንፋለሁ ብሎ ነው ሰው ይዞ ወደ ውጊያ የሚገባው። የነዚህ ትንተና ግን ያን ሁሉ ሚሊዮን ህዝብ በህዝብ ማዕበል አስጨርሰው የተሸነፉ ጀነራሎች ናቸው። ስለዚህ የውጊያ ትንታኔያቸው ልክ አይደለም፣ ምክንያቱም ፕሮፌሽናል አይደሉም፣ ባህላዊ ጀነራሎች ናቸው ብለው የራሳቸው ሚዲያዎች በተደጋጋሚ ብለው ነበር። ኖ ከዛ በኋላ ይሄ እኮ በጣም የሚያሳፍር ነገር ነው። እንዲህ መባል ስድብ ነው። ተሰድበዋል። እና አሁን ምግቤ ምን ይላል? እኮራበታለሁ ባህላዊ ጀነራል መሆን ብሎ በሞራል ይናገር። አዳምጡት። ሓደ ግዜ ሲ ባህላዊ ጀነራል ኩሉ ከሎ አነ ይሕጎስ እየ ሶ ኤቭሪባዲ ትግራዋይ ጀነራል ማለት እዩ ናይ ህዝቢ ትግራይ ናይ ጀነራልነት ባል ያ ንሕና እኮ ጀነራል ዝኾነ ሓቂ ዘይዛረበኩም ኣብ ወርዒ ኣብ ደጃና ዝተምሃርናዮ ሚሊተሪ ሳይንስ ሒዝና ኢና ንህዝቢ ትግራይ ኣብ ጎን ደው ኢልና ኣነ ኣዲስ ኣበባ ከይደ ዝወሰድኩ ሓንቲ ነገር የለን። በቃ ግልጽ የዛረብ ዘሎ ናይ ህዝቢ ትግራይ ናይ ምውጋዕ ብቕዓት ሳይንስ ኣብ ነፍሲ ወከፍ ትግራዋይ ኣሎ ማለት እዩ። ሶ ባህላዊ ጀነራል ተይሉ ተመሊሱ ናይ ባዕሉ ባል እዩ ዝቐትል የስ ባህላዊ ጀነራል ናይ ህዝቢ ትግራይ ይግደፈቱ ናይ ማእኸል ጀነራል ኣብዚ ይኮነ ሶ ንሕና እውን ኣብ ጎድኒ ህዝቢ ትግራይ ደው መባልና ምስማዓት ፀገምና ንኾርዕ ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ኢትዮጵያ የባህር በሯን ባልተገባ ሁኔታና በግፍ እንዳጣች የሚያስረዱ በርካታ ማስረጃዎች እየቀረቡ ነው። የባህር በርን ማስመለስ የሚያስችሏትን መረጃዎች ባቀረበችና የኤርትራ መንግስት የሚፈጽማቸውን ጸባጫሪ ትንኮሳዎች አስመልክታ ክስ ባቀረበች ቁጥር ሻዕቢያ የሚያቀርበው መረጃ ፍሬ የሌለው ገለባ ነው። ምክንያቱ ደግሞ ኢትዮጵያ ብዙ እውነቶች በእጇ ያሏት ሲሆን የኤርትራ መረጃዎች ግን ባዶና በሸፍጥ የተሞሉ ናቸው። ኤርትራ የተገነጠለችው በሸፍጥና በሴራ ነው። ለዚህም የባህር በር ጉዳይ ከተነሳ ጀምሮ መረጃዎች በብዛት እየወጡ ይገኛሉ። እውነተኛ የኢትዮጵያ ምሁራን ሀገራችንን የሚጠቅሙ መረጃዎችን እየፈለፈሉ ሲያወጡ ባንዳዎችና ዕውቀት አጠር ኢትዮጵያ ያበቀለቻቸው ጉዶች ደግሞ ከሀገራቸው ብሔራዊ ጥቅም በተጻራሪነት ቆመው እውነቷን ሊቀብሩ ሲጥሩ ይስተዋላሉ። ኢትዮጵያ ከባህር በር ተገፍታ የወጣችው በሴራ መሆኑ የኤርትራን መገንጠል ያጸደቀውና የአሰብ ራስ ገዝ አብሮ ከኤርትራ ጋር በሻዕቢያ እንዲወሰድ ፈርሞ የሰጠው የወያኔ መንግስት ይህን ያደረገው በሌለው ስልጣን መሆኑን ጠቅሰው የሚሞግቱ በርካታ ኢትዮጵያውያን ምሁራንን እያደመጥን ነው። ኢትዮጵያ ለኤርትራ የሰጠችውን ዕውቅና ማንሳት የሚያስችሏት ሁነቶች አሉ። ለኤርትራ መገንጠልና ለኢትዮጵያ ከባህር በር ተገፍታ መውጣት የግብጾች ሴራና በወቅቱ የተመድ ዋና ጸሐፊ ቡጥሮስ ጋሊ ተጽዕኖ ነበር የሚሉ መከራከሪያዎችንም ይዘው ብቅ ያሉ ሚዲያዎችና ተንታኝ ምሁራንን እያስተዋልን ነው። እነዚህንና ሌሎችንም መረጃዎች ይዞ ለመከራከር መዘጋጀት ከእውነተኛ ኢትዮጵያዊ የሚጠበቅ ተግባር ነው። ይህም መሰሎቹን መከራከሪያዎች ማድመጥም ተስፋ ሰጪ ነው። ይሁንና የለም ኢትዮጵያ የባህር በር የምትጠይቅበት ምንም ህጋዊ መሰረት የላትም የሚሉ ደግሞ አሉ። ሻዕቢያውያን እንዳይመስሏችሁ ኢትዮጵያ ያበቀለቻቸው ጉዶች
ናቸው። ሻዕቢያዎች ሰሞኑን እነዚህ ኢትዮጵያዊ ባንዳዎችና ዕውቀት አጠሮች የዘባረቁትን የክህደትና ያላዋቂነት ትንተና እየተቀባበሉት ይገኛሉ። እናመሰግናችኋለን፣ እናከብራችኋለን በማለትም ምስጋናና ውደሳ እያቀረቡላቸው ነው። ከነዚህ ውስጥ ራሷን የሁሉም ነገር አዋቂ አድርጋ በሁሉም ጉዳዮች ውስጥ ገብቼ ካልፈተፈትኩ የምትለው አስቴር በዳኔ አንዷ ነች። አስቴር የባህር በር ጉዳይን ከኢኮኖሚያዊ ፋይዳውና ሉዓላዊነትን ለማስከበር ካለው ጠቀሜታ በላይ ከአንገትና ከውበት ወይም ከቅርጽ ጋር አያይዛ ነው ትንተና የምታቀርበው። ስለ ባህር በር ስትማርም ኤርትራ የኢትዮጵያ አንገት መሆኗን የሚገልጸውን ክፍል ወይም ፓርት ብቻ ነው የተረዳችው። እናድምጣት። እና ህጋዊ ያልሆነ ነገር ነው በዚህ ሰዓት ኢትዮጵያ የግድ የባህር በር ሊኖራት ይገባል ብሎ ማሰብ ህጋዊ አይደለም። ባህር በር የሌለን ነበር። ለኔ ህመም ነበር ያ ነገር። ምክንያቱም እኔ የደርግ ዘመን ላይ ነው ኤሌመንተሪ ስኩል የተማርኩት እና ላንድ ሎክድ ሀገሮች በጣም እናዝንላቸው ነበር። ቢኮዝ ኢትዮጵያ ሙሉ ነበረች፣ ኤርትራኛ ነበረች፣ ቀይ ባህርኛ ነበር። ስለዚህ የባህር በር ያለው ሀገር ልጅ ሆኜ ነው ልጅነቴ ላይ የተማርኩት። ሂስትሪ ጂኦግራፊ ምናምን ስማር ከ83 በኋላ የባህር በር ማጣት ኤርትራን ማጣት አንገት ተቆርጦ እንዴት ይኖራል የተነገረን። ከዛ ኤርትራም ሀገር ሆነች 32 አመት ኖርን እንግዲህ ያለ አንገት ማለት ነው። እንግዲህ አንገት ከነበረች ያው ፔንፉል ቢሆንም በቃ አንዳንድ ነገሮችን አክሴፕት ማድረግ አለብህ እና አገር ናቸው። ኢትዮጵያ እንደ ሀገር ከጎረቤት ሀገሮች ጋር ሊኖራት የሚገባው ግንኙነት እኔ ስሙዝ እንዲሆን ነው የምፈልገው። ስለተመኘን ብቻ አንድ ነገር አይመጣም እና ይሄ ሐሳብ እንዴት ነው የተወለደው? ለምንድን ነው? ከየት ነው የመጣው? ምንጩ ምንድነው? በየሳሰብ የኡነት የባህር በር ስለሚያስፈልገን ውሃ ወደፊት ኤክስፔንሲቭ ነገር ስለሚሆን ውሃ ወደፊት ውድ ነገር ስለሚሆን የውሃን አስፈላጊነት ተንተርሶ ነው ይሄ ጥያቄ የመጣው። ጠቅላይ ሚኒስትሩ ልቡ ስለምን ሐሳብ ገዘፈ? እውነት የአብይ ሐሳብ ነው ወይስ የአሜሪካን? እና ኢትዮጵያ አንገቷ ከተቆረጠ አትኖርም ብላ ስታስብ ቆይታ ኤርትራ ተገንጥላ ኢትዮጵያ ያለ አንገት መኖሯን ስታይና ወያኔም ይህንኑ ሲያስተምራት ያው ወያኔ ደጋግመው ይሄንን ነገር ይገልጹ ነበር እና ይህንን የነሱን አስተምህሮ እንዳመነችና ተመስገን ብላ እንደኖረች እየነገረችን ነው። የባህር በር የቅርጽና የቁመና ጉዳይ ብቻ አይደለም ወይዘሮ አስቴር። ሀገራችን ለወደብ ኪራይ በየአመቱ እያወጣች ያለውን የገንዘብ መጠን ታውቂያለሽ? ያ የገንዘብ መጠን እንዳኮሰመናት ደሟን እንደመጠጣት እንዳደህያትስ አስበሽ አታውቂም? በአንድ ወቅት ስለ ኑሮ ውድነት ስታወሪና ስታሽሟጥጪ ሰምቼሽ አውቃለሁ። ለዚህ የኑሮ ውድነት የባህር በር ባለቤት አለመሆናችን ያለውን አስተዋጽኦ ግን አትረጅም ወይም ለመረዳት አልፈለግሽም። ምክንያቱም የባህር በር ላንቺ የቅርጽ ጉዳይ ነው። አንገት ምን አለ የማታውቂው ነገር ውስጥ ገብተሽ ከምትዘባርቂ የሚያውቁትን ብትጠይቂ። እርግጠኛ ነኝ ልጆችሽን እንኳን ብትጠይቂያቸው ይነግሩሻል። አረ የልጅ ልጆችሽም የባህር በር ከብሔራዊ ደህንነት ጋር ያለውን ጥብቅ ቁርኝትም ተማሪዎችሽን እንኳን ብትጠይቂ በእርግጠኝነት ያብራሩልሻል። ችግሩ አውቃለሁ ብለው የተኮፈሱ ሰዎች ለማስተማር ማለትም ለማደናገር እንጂ ለመማር ዝግጁ አይደሉም። አካላቸውና አንጎላቸው እየሰባ እንጂ እየተባ አይሄድም። እንደዛ ናቸው። ሁለተኛው በሻዕቢያ መንደር ንግግሩ በመዘዋወር ላይ የሚገኘው ሰው ሻለቃ ዳዊት ወልደ ጊዮርጊስ የተባለው ባንዳነትን በዘር የወረሰው የቀድሞው የኤርትራ ክፍለ ሀገር አስተዳዳሪ ነው። የኮሎኒያል ባውንድሪ ይዛ ወሰን ይዛ ነፃነቷን አወጃለች። ይሄንንም ነፃነት ደግሞ መንግስት አጽድቆታል። የነበረውን ኮሎኒያል ባውንድሪ ይዛ አይደለም ነፃ የሆነችው። ኤርትራ በነበረችበት ጊዜ ማለት መጨረሻ ላይ ለምሳሌ ኤርትራ ወደ አገርነት ለመቀየር በምትሄድበት ሂደት ውስጥ
አሰብ የት ጋር ነበር የሚል ጥያቄ የሚጠይቁ ሰዎች አሉ። በኤርትራ ስር ነበረ ወይ እና የቅኝ ግዛት ውሎች የሚሉት ሲገነጠሉ የነበራቸውን ግዛት ብቻ ይዘው ይሄዳሉ የሚል ሆኖ ሳለ የኢትዮጵያ የባህር መውጫም አንድ ላይ ተደርቦ ተሰጥቷታል የሚል ክርክርም አለ አብሮ። ለዛ ኤርትራ በእንግሊዞችም ጊዜ በጣሊያኖችም ጊዜ ከዛም በኋላ በመጨረሻ ላይ በደርግ ወቅት እዛው ነበር። አሰብ ከኤርትራ ውስጥ ነው። አሰብ በመጨረሻው ጊዜ ራስ ገዝ ሆኖ አልነበረም ወይ? አሰብ ራስ ገዝ ማለት እኮ ኤርትራ ውስጥ ነው ራስ ገዝ ነው። ከኤርትራ ጋር እንዴት አድርጎ ኤርትራ አስተዳደር ውስጥ ነው ራስ ገዝ ሆኖ እንጂ ኤርትራ አሰብ ሁሉ ጊዜም ይሄንን እነሱ ፈቅደው ከሰጡ በኋላ ምን እናድርግ እኮ ነው። ለቡትሮስ ጋሊ በደም ደብዳቤ ጽፎ መለስ ዜናዊ የኤርትራን መገንጠልና ኤርትራ ያላትን ወሰን ጠብቃ መገንጠል ትችላለች ብሎ አጽድቋል። አሁን ምንም ማድረግ አይቻልም። በዛ ግዴታ ውስጥ መግባት አገራት በብሔራዊ ጥቅም ምክንያት ዓለም አቀፍ ውሎችን ሲያፈርሱ እናውቃለን አይደል? ስለዚህ ከብሔራዊ ጥቅምና ዓለም አቀፍ ዕውቅና አንድ ላይ በሚጋጩበት ጊዜ ብሔራዊ ጥቅም ፕሪቬል አድርጎ ዜጎች ያንን ታሳቢ አድርገው ቢንቀሳቀሱ ስህተት ነው ወይ? ስህተት ነው። በርግጥ ስህተት ነው። ስለዚህ ኢትዮጵያውያን ከዚህ በኋላ የባህር በር ነው ኢንተርናሽናል ህግ ነው። ኢንተርናሽናል ዓለም አቀፍ ህግ እንዴት አድርጎ እንደሚፈጸም እሱ ያውቃሉ። ህግ ምንድነው? አንድ ጊዜ ባውንደሪ ከተሰራ በኋላ ያን ባውንደሪ ላይ በኃይል መቼም ማንም ሰው በኃይል ያደርጋል። ግን በህግ ግን አይቻልም። ኤርትራ እሺ ስለዚህ ኢትዮጵያ ከዚህ በኋላ ኢትዮጵያ የምትባል ሀገር በምንም ጊዜዋ የባህር በር የራሷ የባህር በር እንዲኖራት የመሆን ተስፋ የሌላት ሀገር ናት ማለት ነው። የላት። አዎ እሺ ይሄ የዚህን ሰው ንግግር ሻዕቢያዎች ሰሞኑን እንደ አንድ ከፍተኛ ትንተናና ከፍተኛ መረጃ አድርገው እያዟዟሩት እየተቀባበሉት ይገኛሉ። ዳዊት ወልደ ጊዮርጊስ ኤርትራ ክፍለ ሀገር አስተዳዳሪ ሆኖ የነበረ ሰው የትኛዋን ሀገር ነው ያስተዳደርከው? ለምንድን ነው ኤርትራን ያስተዳደርከው ብሎ የሚጠይቀው ሰው የለም። ያስተዳደራት ኤርትራ የኢትዮጵያ ክፍለ ሀገር ስለሆነች ነው ዳዊት እዛ ተመድቦ ሲያስተዳድር እና በተለያየ ኃላፊነት ላይ ስራውን ሲሰራ የቆየው። ከዚህም ሌላ በቀይ ኮከብ ዘመቻ ወቅት ያው እዛ በነበረው ስልጣን አማካይነት የዘመቻው አስተባባሪ ኮሚቴ ከሆኑ ሰዎች ውስጥ አንዱ የነበረ ነው። ሁላችንም እንደምናውቀው የቀይ ኮከብ ዘመቻ ብዙ መስዋዕትነት ተከፍሎበት ብዙ ቁልፍ ወታደራዊ መሬቶች ተይዘው የመጨረሻ ግብ የነበረው ቦታ ላይ አንድ ክፍለ ጦር ገብቶ እያለ ነው ባልታወቀ ምክንያት ሰራዊቱ ወደ ኋላ እንዲመጣ ተደርጎ ጦርነቱ የከሸፈው። በዚህ መክሸፍ ውስጥ ተጠያቂ መሆን ከነበረባቸው ያንን ሁሉ ውጊያ የመሩ ሰዎች ናቸው። ብዙዎችም ሻለቃ ዳዊት ወልደ ጊዮርጊስ በኋላ ላይ በሚያራምደው አቋም በተለይም ኤርትራን በተመለከተ በሚያካሂዳቸው ንግግሮቹና በግንቦት 8 መፈንቅለ መንግስቱ ወቅትም ኤርትራ ድረስ በረሃ ድረስ ሄዶ ከሻዕቢያ ከነ ኢሳያስ ጋር መገናኘቱን የሚያጤኑ ሰዎች ይሄ ሰውዬ ቀደም ሲልም ከሻዕቢያ ጋር ግንኙነት ነበረው። እናም ለጦርነቱ መክሸፍ ለኢትዮጵያ መስዋዕትነት ተከፍሎ እንደገና ወደ ኋላ መመለስ ለሰራዊቱ እንደ አንድ ምክንያትና እንደ ሳቦታጅ የሰሩ ሰዎች የሚገልጹት ሰዎች አሉ። በሌላ በኩል ዳዊት ወልደ ጊዮርጊስ የግንቦት 8 1981 ዓመተ ምህረቱን መፈንቅለ መንግስት ከኢትዮጵያ ውጪ ሆኖ የመራና ያስተባበረ ነው። ይሄንንም በኩራት ይናገራል ሻለቃ ዳዊት ወልደ ጊዮርጊስ እንደ አንድ ትልቅ ኤክስፒሪየንስ ሲገልጽ የነበረ ነው። ይሁንና ዳዊት ወልደ ጊዮርጊስ ደርግ በሚመሰረትበትና የንጉሱን ስርዓት ባስወገደበት ወቅት ውጪ ከሚማርበት አሜሪካን ሀገር በትምህርት ላይ ከነበረበት ይሄንን ትግል ማገዝ አለብኝ፣ የዚህ ስብስብ አካል መሆን አለብኝ ብሎ በራሱ ተነሳሽነት አዲስ አበባ መጥቶ ከነ መንግስቱ ኃይለማርያም ጋር ያው በደርግ ውስጥ አመራር ሲሰጥ የነበረ ነው። ቅድም እንደነገርኳችሁ በቀይ ኮከብ ዘመቻም ያው በዛ ወቅትም ኤርትራ ክፍለ ሀገር ሲያስተዳድርና በዛ ጦርነት ውስጥ ኮሚቴ ሆኖ ጦርነቱን ሲመራ ያን የከሸፈ ጦርነት ማለት ነው። በዚህ ክሽፈቱ ግን አያፍርም። ሁለተኛው እንግዲህ ዳዊት የእርዳታ ብር ያው ራሱ እንዳመነው ድርሻዬ ነው ብሎ እንደተናገረው ማለት የእርዳታ ብር እርዳታ ማስተባበሪያ ኮሚሽን ኮሚሽነር ሆኖ ሲሰራ ማለት ነው ብር ይዞ ወደ አሜሪካ ኮብልሎ ደርግን እታገላለሁ አለ። ከዛ ቆይቶ የግንቦት 8 1981 መፈንቅለ መንግስትን በውጪ ሆኖ ሲያስተባብር ቆየ። በዚህ መፈንቅለ መንግስት የኢትዮጵያ ጠላት የሆኑ ከኤርትራን ከማስገንጠል ውጪ በምንም ጉዳይ የማይደራደሩትን ሻዕቢያንና ወያኔን በጫካ ሆኖ አነጋግሮ ከአመራሮቹ ጋር ንግግር አድርጎ የመፈንቅለ መንግስቱንም እቅድ ሚስጥር አስቀድሞ ነግሯቸው ይሄ ሚስጥርም ሻዕቢያ ደርግን እርስ በርሱ ለማባላት ተጠቅሞበት መረጃው ደርግ ጋር አስቀድሞ እንዲደርስ አድርጎ አስቀድሞ የወጣ መረጃ የተዝረከረከ መፈንቅለ መንግስት አድርገው እነዛ ጀነራሎች ተበሉ። ይሄንን ያደረገ ሰው ነው ሻለቃ ዳዊት ወልደ ጊዮርጊስ። አሁን እዛ በዚህ በኤርትራ ጉዳይ ላይ ያደመጣችሁትን ተናግሮ ኤርትራውያኖች እየቦረቁ
ይቀባበሉታል። እሱንም እንደ አንድ ትልቅ ምሁር እንደ አንድ የጦር መሪ አድርገው ያቀርቡታል። እገን በዚህም ሳይወሰን ሁለተኛ መፈንቅለ መንግስት አቅዶ ነበር ሻለቃ ዳዊት ወልደ ጊዮርጊስ በእነ ጀነራል ገዝሙ የሚመራ። ይሄም አልተሳካም። ከዛ በኋላ ሁላችሁም እንደምታውቁት የለውጡን መንግስት ደግፋለሁ ብሎ መጣ። የለውጡ መንግስት ስልጣን ሳይሰጠው ቀረ። ምክንያቱም ዳዊት ያለው የመፈንቅለ መንግስት ጓደኞቹን የመክዳት ልምድ ያንንም ደግሞ በስኬት ያለማጠናቀቅ ወይም ፌል የማድረግ ልምድ ስለሆነ እንደዚህ አይነቱን ሰው በለውጡ ስብስብ ውስጥ ማካተት አብይ አህመድ ስላልፈለጉ ወደ መጣበት እንዲመለስ ሆኗል። እዚህ አግዛለሁ በቃ ይሄ መንግስት ይሄ ለውጥ ተአምር የሚፈጥር ነው፣ ይሄ መሪ በጣም ድንግ ነው፣ ልናጣው የሚገባ አይደለም፣ እናግዘው እያለ ሲናገር እዚህ አዲስ አበባ መግለጫ ሲሰጥ ነበር። በጊዜው ቃለ መጠይቅ ካደረጉት ሰዎች አንዱ ነኝ። ይሄንን ነው ዳዊት ወልደ ጊዮርጊስ የገለጸልኝ። እና ከዚህ በኋላ ይሄ ሰውዬ ሄዶ ያው ኢትዮጵያን ማውገዝ ለውጡን ማውገዝ ኢትዮጵያ የከሸፈች ሀገር እያለ በየቦታው መነጋገር ጀመረ። በኋላም የአማራ ጽንፈኞች የአማራን ጥያቄ እናስመልሳለን፣ የአማራን መብት እናስከብራለን የሚል አጀንዳ ይዘው ሲነሱ ዳዊት እንደምንም ፈንቅሎ መሪ ሆነ። እዛ ውስጥ ገብቶ መሪ ሆነ። ያው ታስታውሳላችሁ ይሰጣቸው የነበሩ በጣም ጥሩ ያልሆኑ ሌላውን ብሔረሰብ የሚያስቆጡ ያን እታገልለታለሁ የሚለውን ቡድን ደግሞ እንዲጠላ የሚያደርጉ በጥርጣሬ እንዲታይ የሚያደርጉ ንግግሮች እያደረገ ፉከራዎችን ሌሎችን የማንኳሰስ መራዋለው የሚለውን ብሔር ደግሞ በጣም ከፍ አድርጎ የማቅረብ ያለሱ ኢትዮጵያን የሚመራ የለም እያለ ያ ቡድን በሌሎች በጥርጣሬ እንዲታይ አድርጓል። ያም ሆኖ ደግሞ እንግዲህ ገንዘብ አሰባስበዋል፣ የተለያዩ ነገሮች አድርጓል። ግን ያ በአጭር ጊዜ አዲስ አበባን ይቆጣጠራል፣ መላ ኢትዮጵያን ይቆጣጠራል የተባለ ትግል ከሽፎ አሁን ብዙዎች በጫካ መስዋዕትነት ከመክፈል ከመሞት ውጪ የትም ፈቅ ያላደረጉት ትግል ሊሆን ይችላል። እና ይሄ ሰውዬ በዚህ ደረጃ አገሩን የካደ በዚህ ደረጃ ነውጥ ሲያስተባብር የኖረ ያስተባበራቸው ነውጦችም ደግሞ ነውጠኞቹን ወደየትም ያላደረሷቸው ሰው ነው እና እንደ ትክክለኛ ሪፈረንስ ሊቆጠር አይገባም። በመሰረቱ ግን አገሩን በሰማችሁት መልኩ አያስፈልጋትም የባህር በር። ያው ጋዜጠኛው ሲጠይቀው እየሰማችሁ ነው። እንዴት ምንም ተስፋ የላትም ሲል ምንም ተስፋ የላት የሚል ተስፋ የሌለህ አንተ ነህ። ኢትዮጵያ ግን ተስፋ አላት በጣም በእርግጠኝነት። ይሄ የባህር በር ጥያቄ በእውነተኛ ልጆቿ ትግል ይሳካል። የኢትዮጵያን እውነት ለአደባባይ አቅርበው እና ዓለም አቀፉ ማህበረሰብ ወሳኝ የሆኑ አካላት በዚህ ጉዳይ ላይ እያመኑ እንደሆነና ይሄ ተስፋ ያላቸው ሁኔታዎች እየተፈጠሩ እንደሆነ መሪዎች ሲናገሩ ሰምተሃል። እነዚህ መሪዎች ደግሞ እንደዚህ እንዳንተ ዘበን ይሄን አድርጌ ይሄንን አድርጋለሁ ምናምን ብለው በኋላ ፌል ሲያደርጉ ደግሞ ያለምንም መጸጸት ተገልብጠው የሚቆሙ ሳይሆኑ የቃል የገቧቸውን ነገሮች ሁሉ በተግባር ያዋሉ ሰዎች ናቸው። ስለዚህ ይሄ ይሳካል። ትዝብት ላይ ትወድቃለህ። በመሰረቱ አሁን ከዚህ ከጉዳያችን ጋር ብዙ ተዛምዶ የለውም፣ ግን ጠቅሼ ለማለፍ በዝርዝር ማስረዳት ይቻል ነበር። ያው ብዙዎቻችሁ ታውቃላችሁ ዳዊት ባንዳነትን ከአባቱ የወረሰ ሰው እና አባቱም በጣሊያን ጊዜ ለጣሊያን ለፀሐዩ ንጉስ ለብርሃኑ ንጉስ ተገዙ እያሉ ግጥም ሲገጥሙ በየመድረኩ ሲቀሰቅሱ የነበሩ ሰው ናቸው ብላታ ወልደ ጊዮርጊስ። ይሄንን ብላታ ወልደ ጊዮርጊስ ብላችሁ ሰርች ብታደርጉ በፕሮፌሰር መስፍን ወልደ ማርያም ያወጡት አለ፣ የተለያዩ ጸሐፊዎችም ያወጡት አለ። ለጣሊያን የተቀኙለት ቅኝት አባትየው። ስለዚህ ዳዊት ወልደ ጊዮርጊስም እንግዲህ አንዳንድ ጊዜ አስተዳደግህ ከቤተሰብህ ወርሰህ እንደዚህ አይነት ነገር ራስህም በአንዳነት ነውር አድርገህ እንዳታስብ የሚያደርግ ሰብዕና ትገነባለህ እና ይሄ ነው የዚህ ውጤት ነው ዳዊት ወልደ ጊዮርጊስ። እና ይሄንን አሁን ሻዕቢያዎች እንደዚህ አድርገው እየተቀባበሉ እንደ ማስረጃ ያቀርቡታል። ሻዕቢያዎች ባይዘው ማስረጃ አሁን የኢትዮጵያ መንግስት ለሚያቀርብባቸው ክስ አንድ ማስረጃ ምን ያቀርባሉ? እኛ በወታደራዊ አሸንፈን ነው ይሄን ያህል ማርከናል፣ ይሄን ያህል ገለናል ብለው ያኔ በስታዲየም ውስጥ ሰብስበው ጦርነቱ ካለቀ በኋላ መንግስት ከወደቀ በኋላ እጃቸውን የሰጡ ትጥቅ የሌላቸውን ሰዎች ሁሉ የጨፈጨፉበትን ቁጥራቸውን እሱን ሁሉ ተናግረው ይሄን ያህል ወታደር ገለን ነው እኛ ጦርነቱን ያሸነፍነው፣ ስለዚህ ጦርነት በኃይል ስላሸነፍን ለድርድር መቅረብ የለበትም የሚል ነው የሚያቀርቡት። አሁን ይሄ ሰነድ አይደለም፣ ይሄ ታሪክ ማስረጃ አይደለም። በጦርነቱ የነበረው መንግስት ሰራዊት ከተሸነፈ በኋላ ህጋዊ እንድትሆን ይሄ መገንጠሉ በህጋዊ መንገድ እንዲጸድቅላት የተደረገበት አግባብ በራሱ እዚህ ሻዕቢያ በወከለው መንግስትና በሴራ ነው እየተባለ ያለው። ለዚህ የሚያቀርቡት ነገር የላቸውም እውነት ስለሆነ ማለት። ስለዚህ እነሱ አሁን ናቅፋ ፕሬስ ምናምን የሚባል የመንግስት ሚዲያዎች በሙሉ እንዳልኳችሁ የነዚህን ካድሬዎችና እዛችን ደግሞ አላዋቂነት ተነስታ የዘባረቀችውን
እነሱን እያቀረቡ ስለሆነ ነው አሁን እነዚህን ቪዲዮዎች ያቀረብኩላችሁ። እንግዲህ ከፕሮፓጋንዳው ባሻገር አሁን ሻዕቢያ በወታደራዊ መስክ ነው እንግዲህ አሁን የሚመጣብኝን ጥቃት ኢትዮጵያን አተራምሼ የህዝቡን ትኩረት ወይ የመንግስትን ትኩረት ወደ ሌላ ራሱን ወደ መከላከል እንዲገባ አደርጋለሁ በሚል ያው ጽምዶ የሚባል ነገር ፈጥረዋል። እንደምታውቁት ይሄንን ከትግራይ ጀነራሎች ጋር ሆነው ያው ባለፈው ትንታኔ ላይ እንደሰማችሁት የትግራይ የቲፒኤልኤፍ ቁርጥራጮች ባቀረቡት አጀንዳ ወይም ባቀረቡት ርዕሰ ጉዳይ ቀጠናውን የሚረብሽ የእኛን ህልውና አደጋ ላይ የሚጥል ጦርነት እየመጣብን ስለሆነ ከፌዴራል መንግስት ይሄንን ጦርነት ከኛ እናርቀው የሚል እቅድ አውጥተዋል። ይሄንን ያወጡት የትግራይ ባህላዊ ጀነራሎች ናቸው። ባህላዊ ጀነራሎች የሚለውን እንደሚኮሩበት ነው የነገሩን። ባይዘው አሁን ሰሞኑን ምግቤ የሚባለው ጀነራል ፕሮፌሽናል አይደሉም፣ ባህላዊ ናቸው። ፕሮፌሽናል ጀነራል ጦርነትን ተንትኖ ግብ አስቀምጦ አሸንፋለሁ ብሎ ነው ሰው ይዞ ወደ ውጊያ የሚገባው። የነዚህ ትንተና ግን ያን ሁሉ ሚሊዮን ህዝብ በህዝብ ማዕበል አስጨርሰው የተሸነፉ ጀነራሎች ናቸው። ስለዚህ የውጊያ ትንታኔያቸው ልክ አይደለም፣ ምክንያቱም ፕሮፌሽናል አይደሉም፣ ባህላዊ ጀነራሎች ናቸው ብለው የራሳቸው ሚዲያዎች በተደጋጋሚ ብለው ነበር። ኖ ከዛ በኋላ ይሄ እኮ በጣም የሚያሳፍር ነገር ነው። እንዲህ መባል ስድብ ነው። ተሰድበዋል። እና አሁን ምግቤ ምን ይላል? እኮራበታለሁ ባህላዊ ጀነራል መሆን ብሎ በሞራል ይናገራል። አዳምጡት። ሓደ ግዜ ሲ ባህላዊ ጀነራል ክብሉ ከሎ ኣነ ይሕጎስ እየ። ሶ ኤቭሪባዲ ትግራዋይ ጀነራል እዩ ማለት እዩ። ናይ ህዝቢ ትግራይ ናይ ጀነራልነት ባል እዩ። ያ ንሕና እኮ ጀነራል ዝኾነ ሓቂ ዘይዛረበኩም ኣብ ወርዒ ኣብ ደጃና ዝተምሃርናዮ ሚሊተሪ ሳይንስ ሒዝና ኢና ንህዝቢ ትግራይ ኣብ ጎን ደው ኢልና። ኣነ ኣዲስ ኣበባ ከይደ ዝወሰድኩ ሓንቲ ነገር የለን። በቃ ግልፂ የዛረብ ዘሎ ናይ ህዝቢ ትግራይ ናይ ምውጋዕ ብቃት ሳይንስ ኣብ ነፍሲ ወከፍ ትግራዋይ ኣሎ ማለት እዩ። ሶ ባህላዊ ጀነራል ተይሉ ተመሊሱ ናይ ባዕሉ ባል እዩ ዝቐትል። የስ ባህላዊ ጀነራል ናይ ህዝቢ ትግራይ ይግደፈቱ ናይ ማእኸል ጀነራል ኣብዚ ይኮነ። ሶ ንሕና እውን ኣብ ጎድኒ ህዝቢ ትግራይ ደው መባልና ምስማዓት ፀገምና ንኮርዕ ይሄንን የወርቅ ነጋዴ ጀነራል አያቸው። እንደዚህ አይነት ናቸው የተፈጠሩ ሰዎች ያሉባት ሀገር ነች ኢትዮጵያ። አሁን እነዚህ ጦርነቱን ከትግራይ ውጪ ያደርገን በዚህ ሁኔታ ይሄንን መንግስት እናቆማለን ወይም በቃ አብረን እንስራ ብለው ለሻዕቢያ ደጅ የሚጠኑበት መንገድ አዋጭ መንገድ አይደለም። አዋጭ ነገር ሰርተውም አያውቁም። ባይዘው ለውድቀት ለእልቂት ነው እንጂ እነዚህ ሰዎች ህዝብን የሚያበቁ። አሁን እሱ ነው ባህላዊ ጀነራል መሆኔ እኮ ያኮራኛል ሲል እሱ ብቻ አይደለም የሚያጨበጭቡት ሰዎች የሚያጨበጭቡት ሰምታችኋል አይደል? ይገርማሉ። ምንድነው የሚላቸው? ምግበ ባህላዊ ጀነራል ከተባልኩ እኔ የትግራይ ህዝብ በሙሉ ጀነራል ነው ማለት ነው። ያው ሳይጨበጭቡ ሰምታችሁ። ይሄ ማለት ምንድነው? የትግራይ ህዝብ በቃ ተዋግቷል፣ ታግሏል። ስለዚህ መታገሉ ብቻ መዋጋቱ ብቻ ያ የተዋጋለት የሞተለት ዓላማ ምንም ይሁን መዋጋቱ ብቻ በቃ ይሄንን እንደ ጀነራልነት እንደ ጀግንነት። ይሄ አሁን ከዚህ በፊት አሉላ ሰለሞን ካለው ይሄ ባህላዊ ጨዋታ ነው ለትግራይ ህዝብ እንዳለው ማለት። ስለዚህ ባህላዊ ጀነራል አያችሁ፣ ባህላዊ ጨዋታ ተጫውቶ ግን ህይወት ገብሮ ህይወት ከፍሎ ምንም ትርፍ ለሌለው አድርጎ ባህላዊ ጀነራል። አዲስ አበባ ከሄድኩ በኋላ ይላል። የውዛ ንግግር ውስጥ በደንብ ደግማቸው አዳምጡ። አዲስ አበባ ከሄድኩ በኋላ ነው የጨመርኩት ነገር የለም ይላል። አዎ የጨመርከው ነገር የለም፣ አልተማርክም። የውትድርና ሳይንስ አለው። ውትድርና እንደገና ጨዋታ ነው እንደምታየው ውትድርና እና ሳይንስ አለው። ወታደራዊ ሳይንስ መማር አለብን። አሁን እኮ የኢትዮጵያ መንግስት ወታደራዊ ዝግጁነትን በየጊዜው ባልተቋረጠ ሁኔታ አካሂዳለሁ ሲል ዩኒቨርሲቲዎች ከፍቶ ኮሌጆች ከፍቶ ሰዎችን ውጭ ሀገር እየላከ እኮ ያስተምራሉ። ስለዚህ ያኔ ይሄን ጦርነት ስታደርጉ በ2013 ይሄ ጦርነት ትክክል አይደለም ተው ብለዋቸዋል እነዛ ወታደራዊ አዛዦች። መንግስት ብሏቸዋል። ትንታኔ ሰርተው ማለት ኪሳራ ነው። አንዴ ብቻ አይደለም የህግ ማስከበር ተደርጎ ሴንተር ኦፍ ኮማንዳቸው ይሄ አጠቃላይ እንትኑ ከተመታባችሁ በኋላ አቁሙ፣ ጦርነቱን ወደ ድርድር ግቡ ኖ ህዝብ ማዕበል አውጣህና እዛ ደጀን በሌለበት ቦታ ያን ሁሉ ሰው አስጨርሰህ ገባ። ያሳፍራል። አሁን እንደዚህ አይነቱ ሰው ሲገባ ያን ሁሉ ሰው አስጨርሶ ልጆቼን አምጡ ብሎ ሰው መጠየቅ ነበረበት፣ እርምጃ መውሰድ ነበረበት በእንደዚህ አይነት ጀነራሎች። ሌላው እንዲሞት አድርገው እነሱ በኖሩ እና ዛሬ ደግሞ በሚፎክሩ ቆይተውም ይፎክራሉ። ምን ነው መከታ ይላሉ። ምኑን ነው የመከታቸው? ማን ነበር የትግራይን ህዝብ ህልውና ለማጥፋት የተንቀሳቀሰ ኃይል? የለም። እናንተ ሰሜን ዕዝን አጥቅታችሁ ነው የጀመራችሁት እናሸንፋለን ብላችሁ። ይሄንን ያደረገ ኃይል አያፍርም፣ ይፎክራል። ልክ እንደ ዳዊት ወልደ ጊዮርጊስ ይፎክራል።
ዳዊት እኮ በተለያየ ጊዜ ሲፎክር ነበር። በቃ ሁለተኛ አገሩ ላይ እንደዛ አይነት ነገር በማድረጉ አያፍርም። እናንተ አታፍሩ። አሁን ወርቅ ከትግራይ እንዴት እየወጣ ኤርትራ ውስጥ እየተሸጠ ለሻዕቢያ ጥቅም እንደዋለ ነዳጅ እየተጫነ የሄደ ለትግራይ የሄደ ነዳጅ ወደ ኤርትራ እያወጣችሁ እየሸጣችሁ ያላችሁት የህዝባችሁን ጥቅም አሳልፋችሁ እየሰጣችሁት ነው። ያገሩን ተው። ይሄን ሀገራችሁን እየወጋችሁ ያላችሁ ሰዎች አሁንም ለመውጋት የምትዘጋጁ ሰዎች ለሀገር ብሔራዊ ጥቅም እንድትቆሙ አይጠበቅም እናንተ። ስለዚህ ይሄ ሻዕቢያ የሚተማመንባቸውም ሰዎች እንደዚህ አይነት ግልብ የነኩት ሁሉ የፈረሰባቸው እንደገና ያን በማድረጋቸው የሚኮሩ በውድቀታቸው ፕሮፌሽናል ባለመሆናቸው በቃ ፕሮፌሽናል እኮ አይደላችሁም ሲባሉ አዎ አይደለንም እንኮራበታለን የሚሉ ሰዎች ናቸው። እና ልክ እንደዛሬው በዛ ጊዜም ጥቅምት 24 ሰሜን ዕዝን ደምስሰው ውጊያ በከፈቱበት ጊዜ ውጊያውን ከትግራይ ውጪ ነው የምናደርገው ብለው በየስብሰባው ሲናገሩ ነበር። ለሰራዊታቸው ኦሪንቴሽን ሲሰጡ ነበር። ህዝቡ ጦርነት እዚህ አታምጡብን ሲል ግድ የለም ጦርነቱን ከዚህ ውጪ ነው የምናደርገው ያሉ ቃል ገብተዋል። በዛ ጊዜ የተናገሩ ሰዎች አሉ፣ በዚህ ስብሰባ ላይ የነበሩ ሰዎች ይሄን ቃል ገብተው ሰሜን ዕዝን እንዳጠቁ እንግዲህ እነሱ እቅዳቸው የነበረው የሰሜን ዕዝን መሳሪያዎች የውጊያ አቅም አድርገን ነጥቀን ከዛ በኋላ በደቡብ ወደ ወልዲያ ወደ አላማጣ አቅጣጫ እና ወደ አፋር በምዕራብ ደግሞ ወደ ሱዳንና ወደ ሱዳን ቦርደርና ወደ ጎንደር የመሄድ ነበር እቅዳቸው። ልክ ይሄን እንዳደረጉ ፈጥነው ወደ እነዚህ አቅጣጫዎች ነው የተወረወሩት። ነገር ግን ይሄንን ዝግጁነታቸውን በንቃት ይጠባበቅ የነበረ ኃይል ግን አለ። በዚህ ደረጃ ሰራዊት ያጠቃሉ ተብሎ ባይጠበቅም ግን እንዲህ ለማድረግ ሲፎክሩ ሲያቅራሩ ስለነበር ዝግጅት አለ። አንደኛ ሰሜን ዕዝ እዛው ተደራጅቶ ጥቃት የተረፈው ተደራጅቶ ገባ። ከምዕራብና ከደቡብ የመጡት እነሱ በሸኔ ተወጥሮ ይያዝልናል ከዛ ተወርውሮ አይደርስም ያሉት ኃይል መጥቶ በግራ ካሱ መስመር በአላማጣ መስመር ዘጋ። በምዕራብም በሁመራ በዳንሻ መጥቶ ዘጋ። ከዛም በህግ ማስከበር ዘመቻ ገብቶ እስከ መቀሌ ድረስ ገብቶ የመጀመሪያውን የውጊያ ምዕራፍ እዛው ትግራይ ውስጥ እንዲሆን አድርጎ ማለት እነሱ ከትግራይ ውጪ ያደርገን እንደመስሰዋለን በቃ ገስግሰን ዋና ከተማ እንገባለን ብለው ያወጡትን በጣም ባጭር ቀን እንገባለን ብለው ነው ይሄንን እቅድ ነድፈው የነበሩት። ለምን ትልቁ ኃይል የነበረው ሰሜን ዕዝ ነው፣ እሱን ከደመሰስን ምንም ዋጋ የለውም ብለው የሚዋጉት ግን ከኢትዮጵያ ህዝብ ጋር መሆኑን አልተነተኑም። እነዚህ ባህላዊ ጀነራል አልተነተኑም። እንወጋሃለን እያሉት ነው ኢትዮጵያ ህዝብ። ልጁን ገለውበት ኢትዮጵያ ህዝብ አብረን ቁም እያሉ ፕሮፓጋንዳ ሲሰሩ ነበር። ልጁን እዛ ሰሜን ዕዝን ጨፍጭፈው እንደዛ በግፍ። ስለዚህ በተቃራኒው የቆመው ግን የፈጸሙትን ግፍ ለሰራዊቱ አሳውቆ ቁጭት ፈጥሮ በኢትዮጵያ ህዝብ ዘንድ ቁጭት ፈጥሮ እነሱ የሰሩት ግፍ ይሄንን ጠንካራ መከላከልና መልሶ ማጥቃት እንዳደረገ አያውቁ። ፍትሃዊ ያልሆነ ጦርነት ሁልጊዜ ትሸነፍበታለህ። አይ አንዱ የባህላዊ ጀነራል ችግሩ ይሄ ነው። ጦርነቱ ፍትሃዊ ነው ወይ በህዝብ እደገፋለሁ ወይ ብለህ ማሰብ አለብህ። በሌላው ህዝብ በምታጠቃው በምትሄድበት የጦርነት ቀጠና በወረራ በምትገባበት። ስለዚህ አሁንም ቢሆን እነዚህ በነበራቸው አሁን ይሄ ሰውዬ እንደምታዩት ሱፉን ግጥም አድርጎ የትግራይ ህዝብ ጉስቁልና እና አሁን በጦርነቱ የመጨረሻ አካባቢ የነበረውን ገጽታ ታስታውሳለህ። አሁን ወርቅ እየሸጠ በቃ ከዚህ በፊት የዘረፋቸው ሀብቶች አሉ። ዱባይ ላይ ቤት አለው። እዚህ አዲስ አበባ እዚህ ሳሚት ሄዳችሁ ብትጠይቁ የሱ ቤት አለ ፎቅ። ይሄን ሲያካብት ነው የኖረው እንጂ ሲማር አልኖረም ይሄ ሰውዬ። እና እውነቱን ነው። እኔ አዲስ አበባ ሄጄ አንድ የጨመርኩት እውቀት የለም አለ። እንደውም አሁን እነዚህ የወጉኝን እንትኖች አለ እኔ ነኝ ያሰለጠንኳቸው አለ። በቃ እኔ ያችን እሱ ባህላዊ ጀነራል እውቀቱን ይዞ በቃ በቅቶኛል ብሎ እዛ ላይ ቁጭ ብሏል። ሌላው ግን እየተማረ ወታደራዊ ሳይንስን እያዳበረ ይሄዳል። ከዛ በኋላ ስልት ቀይሶ በደንብ አድርጎ ትንታኔ ሰርቶ ውጊያ በየት በኩል ገብቼ ላጥቃው የሚል በተለይ በሶስተኛው ምዕራፍ ውጊያ ላይ ትግራይ ውስጥ በተደረገው የሚገርም ወታደራዊ ኦፕሬሽን ነው የተካሄደው። ቲፒኤልኤፍችን የመጨረሻውን የሰላም ስምምነት እንዲፈርም የተገደደበት ጊዜ ማለት ነው። ስለዚህ እነዚህ ሰዎች አሁንም ሌላ ውድቀት ሌላ ጥፋት ከማምጣት ውጪ ወደ አሸናፊነት ወይ ኢትዮጵያን አደጋ ላይ ወደሚጥል ነገር ሊገቡ አይችሉም በፍጹም። ኢትዮጵያ የባህር በሯን ታገኛለች አይቀርም። ይሄ አሁን በዛ በኩል መታ ምናምን የት ጋር እንደምትዋጋ በምን መሳሪያ ተጠቅሞ በምን አይነት ኦፕሬሽን እንደሚያደርገው አታውቅም። ግን ፎርዛት ማተር ውጊያ ከመገባቱ በፊት ግን ይሄ ባህር በሩ በህጋዊ መንገድ የሚመጣባቸው መንገዶች እየተመቻቸው፣ ከዛ ግን ይሄ ሀገር የሚበጠብጠውን ኢትዮጵያን ሰላም ለመንሳት የሚሯሯጠውም ደግሞ አደብ እንዲገዛ ይደረጋል። ሀገሪቱ መከላከያ ሰራዊት አላት፣ ህዝቡም ይሄን ይፈልጋል። እና ከዚህ ጉዟችን የሚያቆመን ኃይል እንዳልሆነ
እንድናቅ ተመልካቾቻችን ለአድማጮቻችን መግለጽ ፈልጋለሁ። እንዲህ አይነት ናቸው። በቃ እንዲህ አይነት ዜጎች በቅለዋል ሀገሪቱ ውስጥ ምንም ግን አያደርጉና የኛ ጠንክሮ መውጣት ነው ወሳኝነት ያለው። ሁላችንም እንደነዚህ አይነት ሰዎችን የሚያደርጉትን ፕሮፓጋንዳ የሚያደርጉትን ፉከራ ምንም እንደማያመጣ ተገንዝበን ሀገራችንን ወደ ጀመረችው ጉዞ ወደ ጀመረችው ስኬት እንድትሄድ ወደ ከፍታዋ እንድትወጣ የየበኩላችንን አስተዋጽኦ እናድርግ ይላል የአብሪ ሚዲያ የዛሬው የፕሮግራም ማጠቃለያ። አብሪ ሚዲያ ሰብስክራይብ፣ ሼር፣ ላይክ አድርጉ፣ ኮሜንት አርጉን። እንደዚህ አይነት ነገሮች ላይ ተጨማሪ ሐሳብ ስጡ። እነዚህ በጣም የሚያወያዩ ነገሮች ናቸው እና እንደምታዩት ሻዕቢያዎች በተለያየ ሚዲያ የነዚህ የቀጠሯቸውን ሰዎች ጨምረው በኤርትራ ኢንተረስት ላይ ወይም በኤርትራ ህልውና አደጋ ላይ ይወድቃል ብለው በሰጉበት መጠን ይሄንን ለመመከት በጣም በየቦታው ነው እንትን የሚሉት የሚቀባበሉት የፕሮፓጋንዳ ስራ እየሰሩ ያሉት። ለብዙ ሚዲያዎችም እየከፈሉ ኢትዮጵያዊ ሚዲያዎችን እያሰሯቸው ነው እንደምታውቁት። እና እኛ በመናገኘው አጋጣሚ ሁሉ ኢቭን አንድ በመንሰራው ፕሮግራም ላይ ገብቶ ኮሜንት መስጠት አስተዋጽኦ አለው ለዚህ አይነት ነገር። ስለዚህ ይሄን እንድናደርግ ጠይቃለሁ። በሌላ ፕሮግራም እስከምንገናኝ ሰላም።